ዛሬ በብዙዎቻችሁ ጥያቄ መሰረት ያለ እድሜ የሚመጣ ሽበትን ለመከላከልና የፀጉር ተፈጥሯዊ ጥቁረትን ለመመለስ የሚረዱ 15 እጅግ ውጤታማና ተፈጥሯዊ ዘዴዎችን ይዘንላችሁ ቀርበናል። እነዚህ መፍትሄዎች በቤት ውስጥ በቀላሉ የሚዘጋጁና አስገራሚ ለውጥ የሚያሳዩ ናቸው። እስከ ቪዲዮ መጨረሻ ድረስ በማየት ፀጉራችሁን ከነጭ ወደ ጥቁር ይለውጡ። አንደኛ፣ የሽንኩርት ጭማቂ ወይም ኦኒየን ጁስ። ሽንኩርት ካታሊዝ የተባለ ኢንዛይም በውስጡ ይይዛል። ይህም ኢንዛይም በፀጉር ስር የሚከማችንና ሽበትን የሚያመጣን ሃይድሮጅን ፔሮክሳይድ በማስወገድ ፀጉር ተፈጥሯዊ ቀለሙ እንዲመልስ ያደርጋል። አጠቃቀም፣ የሽንኩርት ጭማቂ ጭንቅላት ላይ ቀብተው ለ30 ደቂቃ ይቆዩት። ሁለተኛ፣ የህንድ ጉስበሪ ወይም አምላ። አምላ በቫይታሚን ሲ እና በጸረ ኦክሲዳንትነት የበለጸገ በመሆኑ ሜላኒን ለፀጉር ቀለም የሚሰጥ ንጥረ ነገር ሲሆን እሱን እንዲመረት ያደርግልናል። ሶስተኛ፣ የከሪ ቅጠል ወይም ከሪ ሊቭስ። የካሪ ቅጠል የፀጉርን ተፈጥሯዊ ቀለም ለመጠበቅና ሜላኒን እንዳይቀንስ ይረዳልናል። አጠቃቀሙ፣ ቅጠሉን በኮኮናት ዘይት ውስጥ ቀለሙ እስኪለወጥ ድረስ አፍልቶ ዘይቱን መቀባት። አራተኛ፣ የጥቁር አዝሙድ ዘይት ወይም ፍላክሲድ ኦይል። ጥቁር አዝሙድ የፀጉርን ስር በማጠንከርና ቀለሙን በማጥቆር የታወቀ ነው። አጠቃቀሙ፣ በሳምንት 2 ጊዜ ጭንቅላትን ማሸት ነው። አምስተኛ፣ ጥቁር ሻይ ወይም ብላክ ቲ። ጥቁር ሻይ የፀጉርን ቀለም በጊዜያዊነት ከማጥቆሩም በላይ ፀጉር እንዲያንጸባርቅ ያደርጋል። አጠቃቀሙ፣ የቀዘቀዘ ጥቁር ሻይ በፀጉር ላይ አፍስሶ ለ1 ሰዓት ማቆየት፣ ከዛ ሻምፖ ሳይጠቀሙ በውሃ ብቻ መታጠብ። ስድስተኛ፣ የቡናና የሂና ውህድ። ሂና ተፈጥሯዊ ቀለም ሲሆን ቡና ደግሞ ቀለሙን ይበልጥ እንዲጠቁር ያደርገዋል። አጠቃቀሙ፣ ሂና በጠንካራ ጥቁር ቡና በጥብጠው ለጥቂት ሰዓታት አቆይተው ፀጉሮን ይቀቡት። ሰባተኛ፣ የድንች ልጣጭ ወይም ፖታቶ ፒል ዋተር። በድንች ልጣጭ ውስጥ ያለው ስታርች ሽበትን የማጥቆር ባህሪ አለው። አጠቃቀሙ፣ የድንች ልጣጭን በውሃ አፍልተው ውሃውን አጥልለው ፀጉሮን ከታጠቡ በኋላ እንደ መጨረሻ ማለቅለቂያ ይጠቀሙ። ስምንተኛ፣ ቫይታሚን ቢ12 መውሰድ። ያለ እድሜ የሚመጣ ሽበት ዋነኛው ምክንያት የቫይታሚን ቢ12 እጥረት ነው። መፍትሄው እንደ ስጋ፣ እንቁላል እና ወተት ያሉ ምግቦችን ማዘውተር ነው። ዘጠነኛ፣ አይረን እና ፎሊክ አሲድ። የደም ማነስ ወይም የአይረን እጥረት ፀጉር ቀለሙን እንዳጣ ያደርገዋል። መፍትሄው ስፒናች፣ ጥራጥሬዎችና ቀይ ስር መመገብ አለብን። አስረኛ፣ ጭንቀትን መቀነስ ወይም ስትረስ ማኔጅመንት። ከፍተኛ ጭንቀት ለፀጉር ቀለም የሚሰጡ ህዋሳትን ወይም ስቲም ሴልስ ሊያጠፋ ይችላል። መፍትሄው በቂ እንቅልፍ መተኛት፣ ስፖርት መስራት እንዲሁም ሜዲቴሽን። 11ኛ፣ ሲጋራ ማቆም። ሲጋራ ማጨስ ለፀጉር ስሮች የሚሄደውን የደም ዝውውር በማስተጓጎል ሽበትን ያፋጥናል። 12ኛ፣ ኮፐር ያላቸው ምግቦች መመገብ። ኮፐር ሜላኒን እንዲመረት በጣም ወሳኝ ነው። እነዚህ የምናገኝበት ምንጮችን ከለውዝ፣ ከሰሊጥ እንዲሁም የጉበት ስጋ ነው። 13ኛ፣ ጥቁር ሰሊጥ ወይም ብላክ ሴሰሚ ሲድስ። ጥቁር ሰሊጥ ለፀጉር ቀለም መመለስ እጅግ ጠቃሚ የሆኑ ማዕድናትን ይዟል። አጠቃቀሙ፣ በቀን 1 የሻይ ማንኪያ ጥቁር ሰሊጥ መመገብ። 14ኛ፣ ሮዝመሪ እና ሰጅ። እነዚህን ቅጠላቅጠሎች ሽበትን በሂደት ለማጥቆር ይረዳሉ። አጠቃቀሙ፣ ሁለቱን ቅጠሎች በውሃ አፍልቶ ለብ ሲል ፀጉርን መለቅለቅ። 15ኛ፣ ሪንግራች። በተለምዶ የፀጉር ንጉስ ተብሎ የሚጠራው ይሄ ቅጠል ሽበትን ለመከላከል እጅግ ውጤታማ ነው። አጠቃቀሙ፣ የቢርግራንጅን ዘይትን በመጠቀም ጭንቅላትን ማሸት። ማሳሰቢያ፣ ተፈጥሯዊ መንገዶች ውስጥ ለማሳየት ጊዜ ስለሚወስዱ ቢያንስ ለ3 ወራት በተከታታይ መጠቀም ያስፈልጋል። አብራችን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምንሰራላችሁ ሀሳባችን ኮሜንት ላይ ጻፉልን። እናመሰግናለን።